መከራውን የሚያየው እኮ እንጀራ ለመብላት ነው። በጣም ብዙ ሰው የሚለፋው እንጀራ ለመብላት ነው። ላባችንን ጠብ አድርገን ያለቆቻችንን ቅንድብ እያየን የባለስልጣናቱን ቅንድብ እያየን የሚመቸንን ሳይሆን የሚመቻቸውን እየተመለከትን ዋጋ ከፍለን የምንኖረው አንድና አንድ እንጀራ ፍለጋ ነው። ወንድም እህቶቻችን በየበረሃው አውሬ የሚበላቸው ምን ፍለጋ ተሰደው ነው? እንጀራ ፍለጋ። በየባዕድ ሀገሩ የሚሰደዱት ምን ፍለጋ ነው? እንጀራ ፍለጋ። ወገኖቼ ለሚበላው እንጀራ፣ ለጊዜያዊው እንጀራ አሁን ታይቶ ኋላ ላይ ለሚርበን ደግሞም ወደ ህዳሪ ለሚቀየረው እንጀራ ይሄንን ያህል ዋጋ ከከፈልን ክብራችንን ጥለን ራሳችንን አዋርደን ዝቅ ብለን ለምድራዊ እንጀራ የምንለፋ ከሆነ ለነፍሳችንስ እንጀራ፣ ለህይወት እንጀራስ፣ ለዘላለም እንጀራስ? ስለዚህ የሰው ልጅ ከምድራዊው እንጀራ ሳይበላ ሳይጠጣ መኖር እንዳልቻለው ሁሉ የህይወት እንጀራ ካልበላም መኖር አይችልም። ስለዚህ ክርስቶስ ምን አለ? የህይወት እንጀራ እኔ ነኝ አለ። እርሱ ነው የህይወት እንጀራ። በልተን የምንረካበት፣ በልተን የምናርፍበት፣ በልተን የዘላለም ህይወት የምናገኝበት፣ በልተን የማታልፈውን መንግስቱን የምንወርስበት እውነተኛ መብል እርሱ ክርስቶስ ነው። ስለዚህ የህይወት እንጀራ እኔ ነኝ አለ። የህይወት እንጀራ እኔ ነኝ ማለት ከኔ ውጪ ከኔ በቀር ሌላ እንጀራ ለህይወት ማግኘት አትችሉም። እዚያው ነው ያስተማራቸው። በጥብርያዶስ ባህር አጠገብ ህዝቡ ተሰብስቦ ትምህርቱን ከሰማ በኋላ የሚበላውን እንጀራ ባርኮ አበርክቶ ከመገባቸው በኋላ ደግሞ የህይወት እንጀራ ነገራቸው። በመና እንጀራ ህይወት አላገኙም። ምድራዊውንም እንጀራ የተመገቡ በዚያ እንጀራ የዘላለም ህይወት አላገኙም። አንድ እንጀራ አለ፣ የሚያሳርፍ የህይወት እንጀራ፣ የሚያረካ የህይወት እንጀራ፣ ከሞት ከፍዳ የሚታደግ የህይወት እንጀራ፣ እርሱም ክርስቶስ ነው። እንደዚህ ያለ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ህይወት አለው። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ አለ።